እዚህ ያፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታላቂ ኃይል አይደለም ኢሹአችን ጦርነት መቆም አለበት ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም ባንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም ነገር ግን ዞሮ ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የጠቀሱ የገለጹት ምንድነው ጦርነት እኛ ሳንፈርም የሚላ ጦርነት ነው ሳቸው ካሉ እንላለን አዳምጠኝ እንትኑ ብያኔውን እኮ ልነግርህ እኛ ሳንፈርም የሚላክ ድሮን የለም ድሮን እንልካለን ፈርመን እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም ንጹሃንን ነው ተደጋጋሚ ሲገድል የነበረው ጦርነት ለማለት ምንድነው የሚጠበቀው ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው ያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንለው እንችላለን ነው ፖይንቱ ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ነው በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፋ ስለዚህ አብሮ እየሰራ ነው ሊያስብል ይችላል ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ ተገቢ አይደለም ከገባችሁበት በደንብ